ሰላም ውድ ተከታታዮቻችን፣ ዛሬ በሰሜን ኢትዮጵያ ከሚነሱ የደህንነት ስጋቶች ጋር የተያያዘ አንድ አሳሳቢ ዜና እናቀርባለን። በትግራይ ክልል ዋና ከተማ መቀሌ ነዋሪዎች በጦርነት ስጋት ምክንያት ከከተማው እየወጡ መሆኑ ተዘግቧል። ይህ ምን ያመለክታል እና በኢትዮጵያ ፖለቲካ ላይ ምን ተጽዕኖ ሊኖረው ይችላል? እንመልከት። እንደ ዓለም አቀፍ የዜና ድርጅት ኤኤፍፒ ዘገባ ከሆነ በፌዴራል መንግስቱና በትግራይ ኃይሎች መካከል ዳግም ግጭት ሊቀሰቀስ ይችላል የሚለው ስጋት እየጨመረ መሆኑ ተገልጿል። በዚህ ምክንያት በመቀሌ የሚኖሩ ብዙ ወጣቶች ነዋሪዎች ከከተማ ወደ አዲስ አበባና ሌሎች አካባቢዎች እየተጓዙ መሆኑን ተገልጿል። እንደ ሪፖርቱ ገለጻ በየቀኑ በመቶዎች የሚቆጠሩ ሰዎች ከመቀሌ በመውጣት ላይ ናቸው። ይህም ነዋሪዎች ከዚህ ቀደም በነበረው ጦርነት የተለመደ ከባድ መከራዎችን እንዳይደገም በመፍራት እንደሚሆን ተጠቁሟል። ባለሙያዎች እንደሚገምቱት የኃይሎች እንቅስቃሴ በደንበር አካባቢ መጨመር የአካባቢ ደህንነት ሁኔታ ያሳስባል። በተለይ ከ2020 እስከ 2022 ድረስ የነበረው ጦርነት ሰዎች የተፈናቀሉና የህይወት ክሳራ ያደረሰ መሆኑ ስለሚታወቅ ነዋሪዎች አሁን ከጊዜ በፊት መሸሽ እንደ ደህንነት መንገድ እየመረጡ ነው የሚባለው። ይሁን እንጂ የፖለቲካ ታዳሚዎች እንደሚሉት አሁን ያለው ሁኔታ ወደ ሙሉ ጦርነት ያመራል ወይስ በዲፕሎማሲ ይፈታል የሚለው ገና ግልጽ አይደለም። በአጠቃላይ ከመቀሌ የሚነሱት የህዝብ እንቅስቃሴዎች በአካባቢው ያለውን የደህንነት ስጋት እየገለጹ መሆኑ ይታያል። ቀጣይ ቀናት ውስጥ የፖለቲካና የደህንነት እንቅስቃሴዎች እጅግ አስፈላጊ ይሆናል። እናንተ ስለዚህ ጉዳይ ምን ትላላችሁ? አስተያየታችሁ በኮመንት ጻፉልን። እኛን ለመደገፍ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እናመሰግናለን።